ይሄን በፍጹም እንዳታሳልፉ። ይሄ ያንተ መልእክት ሊሆን ይችላል። እግዚአብሔር የአብርሃምና የሳራ ቤት ገባና እንደዚህ አለ፣ እኔ ኤልሻዳይ ነኝና በፊቴ ተመላለስ አለ። ኢየሱስ ጌታ ነው። ይሁ ልንገራችሁ፣ አብርሃምና ሳራ በሕይወት ዘመናቸው አስቦት የማያውቁትን ነገር እግዚአብሔር መጣና እኔ ኤልሻዳይ ነኝ እችለዋለሁ፣ እናንተ በፊቴ ተመላለሱ አለ። የሳራ ማይፀን ሙት ሆኗል። ሮሜ ላይ ሄዳችሁ ስታነቡት፣ ምዕራፍ 4 ሄዳችሁ ስታነቡት፣ አብርሃም ደግሞ ሁሉ አርጅቷል። እነዚህ ሁለቱ ሰዎች ልጅ እናገኛለን ብሎ በፍጹም የማያስቡበት ሁኔታ ላይ እያሉ እግዚአብሔር መጣና እኔ ኤልሻዳይ ነኝ እናንተ ቤት ላይ እንዳልሰራ የሚከለክለኝ አንዳች ነገር የለም አለ። ዛሬ አንድ ነገር ነግርሃለሁ። በቤተሰብ የማይቻል፣ በአንተ የማይቻል፣ በሚስቴ የማይቻል፣ በጓደኛ የማይቻል፣ በዶክመንቴ፣ በእውቀቴ፣ በነገሪ የማይቻል እግዚአብሔር እንደዚህ ይልሃል፣ ኤልሻዳይነቴን በአንተ ቤት ላይ እገልጣለሁ፣ አልችልም ያልከውን ነገር እኔ ሰርቼ አሳይሃለሁ ይልሃል እግዚአብሔር። በጌታ በኢየሱስ ስም ዛሬ ቀን እግዚአብሔር ቤታችሁን ገባ። ኤልሻዳይነቱ እግዚአብሔር ቤታችሁ ላይ ገለጠ። በኢየሱስ ስም የሌለው ነገር ወደ መኖር መጣ። አሜን ብለህ ተቀበል። በኢየሱስ ስም አሜን።